Congratulations, President Trump. Moi, je ne sais pas ce qu'eux ils pensent. Vous savez, personne ne va venir. አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ኢትዮ ፈርስት ሚዲያ ተከታታዮቻችን እነሆ የዕለቱን ዘገባዎች ከዚህ እንደሚከተለው ማድረስ ጀምረናል። ከዜናዎቹ ጋር አብራችሁን ቆዩ። ኢትዮጵያ በአንድ ጀንበር 805.3 ሚሊዮን ችግኞችን በመትከል ለአፍሪካ ተምሳሌት መሆኗን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የአንድ ጀንበር የ800 ሚሊዮን ችግኞችን የመትከል ሀገራዊ መርሃ ግብር አፈጻጸምን አስመልክተው በሰጡት መግለጫ ኢትዮጵያ በያዘችው ዕቅድ መሰረት በአንድ ቀን ብቻ 805.3 ሚሊዮን ችግኞችን በመትከል ታሪካዊ ስኬት አስመዝግባለች ብለዋል። በዚህም ሀገራችን ከራሷ አልፋ ለመላው አፍሪካ ታላቅ ምሳሌ መሆን መቻሏን ጠቅላይ ሚኒስትሩ አብስረዋል። በዚህ ደማቅ ሀገራዊ የችግኝ ተከላ ንቅናቄ ላይ 26.2 ሚሊዮን ዜጎች በነቂስ ወጥተው እጅግ ከፍተኛና የነቃ ተሳትፎ ማድረጋቸውን በመግለጫቸው አብራርተዋል። ኢትዮጵያውያን ላሳዩት አስደናቂ ርብርብና ቁርጠኝነት አድናቆታቸውን የገለጹት ጠቅላይ ሚኒስትሩ በዚሁ የአንድ ጀንበር ተሳትፎ 291.4 ሺህ ሄክታር መሬት የአረንጓዴ አሻራ መልበስ መቻሉን አስታውቀዋል። የአረንጓዴ አሻራ መርሃ ግብር ኢትዮጵያ በአረንጓዴ እንድታጌጥና የአፈር ለምነቷ እንዲመለስ ማስቻሉን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ተስፋን እንትከል በሚል መሪ ሀሳብ የሚካሄደው የአንድ ጀንበር 800 ሚሊዮን ችግኝ ተከላ መርሃ ግብር ከንጋቱ 12 ሰዓት ጀምሮ በመላ ኢትዮጵያ ተካሂዷል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በየካ ተራራ በመገኘት በአንድ ጀንበር የችግኝ ተከላ መርሃ ግብር አሻራቸውን አኑረዋል። ምክትል ጠቅላይ ሚኒስትሩ በዚህ ወቅት እንዳሉት አረንጓዴ አሻራ መርሃ ግብር ከአካባቢ ጥበቃ ባሻገር ለወጣቶች የሥራ ዕድል በመፍጠር የኢኮኖሚ ተሳትፏቸውን አሳድጓል። ባለፉት 7 ዓመታት ብቻ ከ48 ቢሊዮን በላይ ችግኞች መተከላቸውን በመግለጽ ይህም የኢትዮጵያ የአፈር ሀብት ከመሸርሸር ታድጓል ብለዋል። በአረንጓዴ አሻራ መርሃ ግብር ኢትዮጵያ በአረንጓዴ እንድታጌጥና የአፈር ሀብታችንን ከመሸርሸር መታደግ እንደተቻለ ገልጸዋል። በኢትዮጵያ በርካታ አካባቢዎች ጠፍተው የነበሩ ምንጮችና ሐይቆች እንደገና እንዲያንሰራሩና እንዲመለሱ አስችሏል ብለዋል። ዛሬ የሚተከሉ ችግኞች ከዚህ ትውልድ የተሻገሩ የመጪው ትውልድ ተስፋዎች ጭምር ናቸው ሲሉም ገልጸዋል። ኢትዮጵያ የኮፕ 32 ጉባኤ እንድታዘጋጅ የተመረጠችበት አንዱ ምክንያት በአረንጓዴ አሻራ መርሃ ግብር ያስመዘገበችው ድንቅ ውጤትና ያገኘችው አህጉራዊና ዓለም አቀፋዊ እውቅና መሆኑን ጠቁመዋል። ጉባኤው ከስብሰባነቱ ባሻገር የዓለም አቀፉ ማህበረሰብ የኢትዮጵያን የአረንጓዴ አሻራ መርሃ ግብር ስኬት በአካል የሚያይበትና ልምድ የሚቀስምበት ታላቅ መድረክ መሆኑንም ተናግረዋል። ኢትዮጵያ እየተገበረችው ያለው የአረንጓዴ አሻራ መርሃ ግብር የተፈጥሮ ሀብት በመንከባከብና በማልማት ረገድ የተያዙ ታላላቅ ግቦች እውን ለማድረግ እያስቻለ መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። በአንድ ጀንበር 800 ሚሊዮን ችግኞችን የመትከል ሀገራዊ ግብ ዛሬ ሐምሌ 27 ከማለዳው 12 ሰዓት ጀምሮ በይፋ ተካሂዷል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በመርሃ ግብሩ አረንጓዴ አሻራቸውን አኑረዋል። በዚህ ወቅት ባደረጉት ንግግርም በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት ተግባራዊ መሆን የጀመረው የአረንጓዴ አሻራ መርሃ ግብር ሀገሪቷ ለበርካታ ዓመታት የተለመቻቸውን ግቦች ወደ ተግባር የለወጠ ምዕራፍ ነው። ከዚህ ቀደም የደንና የተፈጥሮ ሀብት መመናመኑ በተለይ ከአየር ንብረት ለውጥና ከሙቀት መጨመር ጋር ተያይዞ ሀገሪቷን ለተደጋጋሚ የድርቅ አደጋ ዳርጎ እንደነበር አስታውሰዋል። ይህን ታሪክ ለመቀየር ከተወሰዱ ቁልፍ እርምጃዎች መካከል የአረንጓዴ አሻራ መርሃ ግብር ዋናው መሆኑን ጠቁመዋል። በአሁኑ ወቅት በየዓመቱ በሚካሄዱ ንቅናቄዎች ህዝቡ ለራሱና ለቀጣይ ትውልድ ህልውና ሲል በቢሊየን የሚቆጠሩ ችግኞችን በመትከል ረገድ የዓለም ሪከርድን የያዙ ተግባራትን እያከናወኑ ይገኛል ብለዋል። የአረንጓዴ አሻራ መርሃ ግብር ለዛሬው ትውልድ ተስፋን ለመጪው ደግሞ ዘላቂ እድገትን የሚያወርስ ስኬታማ የልማት ግብ መሆኑን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ገለጹ። የዘንድሮ ተስፋን እንትከል በሚል መሪ ሀሳብ የሚካሄደው የ800 ሚሊዮን የአንድ ጀንበር የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ዛሬ ሐምሌ 27 2018 ዓ.ም ከማለዳው 12 ሰዓት ጀምሮ በመላ ሀገሪቱ ተካሂዷል። የኢትዮ ቴሌኮም ዋና መስሪያ ቤት 18 የክልል ሪጅኖች አመራርና ሰራተኞች ከማህበረሰቡ ጋር በመተባበር በዘንድሮ የአረንጓዴ አሻራ መርሃ ግብር ለ8ኛ ዙር አሻራቸውን አኑረዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የተቋሙን በአዲስ አበባ ጉለሌ ክፍለ ከተማ እንጦጦ ፓርክ የችግኝ ተከላ መርሃ ግብር አስጀምረዋል። ዋና ስራ አስፈጻሚ ፍሬሕይወት ታምሩ በዚህ ወቅት እንደገለጹት የአረንጓዴ ልማት በዘፈቀደ የሚከናወን ሳይሆን በስትራቴጂካዊ ግብ የተደገፈ ቁርጠኝነት ተተግብሮ ውጤት እያመጣ ያለ ልማት መሆኑን ገልጸዋል። የአረንጓዴ አሻራ መርሃ ግብር ለዛሬው ትውልድ ተስፋን ለመጪው ደግሞ ዘላቂ እድገትን የሚያወርስ ስኬታማ የልማት ግብ መሆኑን አስረድተዋል። የኢትዮ ቴሌኮም አመራርና ሰራተኞች በየዓመቱ በሚከናወነው የአረንጓዴ አሻራ መርሃ ግብር ዘርፈ ብዙ ፋይዳ ያላቸውን ችግኞች በመትከልና በመንከባከብ እንዲጸድቁ እያደረጉ እንደሚገኙ ገልጸዋል።
በዘንድሮ ተስፋነት የአረንጓዴ አሻራ መርሃ ግብርም የገንዘብ በጀት በመመደብ ጭምር ዘርፈ ብዙ ፋይዳ ያላቸውን ችግኞች በመትከል ንቁ ተሳትፎ እያደረገ መሆኑን ተናግረዋል። ኩባንያው ከሚያከናውነው የአረንጓዴ አሻራ ልማት ማሻገር የአካባቢ ጥበቃን የሚያጎለብቱ ቴክኖሎጂዎችን በመጠቀም በዓለም አቀፍ ደረጃ ከሚገኙ 776 አረንጓዴ ኦፕሬተሮች መካከል አንዱ መሆኑን አስረድተዋል። ወቅታዊ መረጃ እንዲደርሳችሁ ኢትዮ ፈርስት ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።